አይሹ ይከብሪ ታይም ወጣው ወንድሜ እውነት ምንም ነገር አላደረኩም። እዚህ ውስጥ ምንም ጥፋት የለብኝም። ካንተ እየሸሸሁ አልነበረም። የተወሰደውን ገንዘብ ለማግኘት እየጣርኩ ነበር። ማርና ምድር ላይ ምርጥ ከሚባሉ ነገሮች ራሴን አልጫለሁ እና አሁን አንተ እንዴት የደም ግፊቴን ለመጨመር ትደፍራለህ? ምንም አላጠፋሁም አለቃ። እውነት ገንዘቡን ሁሉም ቦታ ፈልጌዋለሁ። ሁሉንም ገንዘብ ካገኘሁ በኋላ ወደ አንተ ላመጣው ነበር። ምን ነው አለቃ? እየለመንኩ ነው። እባክህ እውነት ገንዘቡን ማግኘት የምችለው አድርጋለሁ። እውነት እንዲሁ ራሱ ያስታውቃል። ሰሞኛለህ ክብሬ ላይ ነው የተማመልክበት። ይቅር በለኝ። በዛ ላይ ደግሞ የአንተው ስራ ባልደረቦች ናቸው። ምን ማድረግ እችላለሁ? ግን ባሩ ብዬ ነደፋው ነበር። ግን ያሊ ሪዛ ወንድሜን ሲል አቅማማው። ምንም ቢሆን የጌታ ሀሽሜት ቀኝ እጅ ነው። ምረባያል የምታውቀው ነገር ይህ ሆነ። ለምንድን ነው ወዲያው እንደገባ ያለ ለምን ነው ሰው ተናገረ? ይቅርታ አለቃ፣ ማሰብ አልቻልኩም። በህይወት ውስጥ በደል ብቻ ነው። ቀስ እና ሁላችንም የራሳችንን እድል መፍጠር አለብን። መልስ ሙሉ ወይስ አለቃ? እየለመንኩ ነው። አንድ እድል ስጠኝ። ይህንን ለማድረግ ሌላ ተጨማሪ እድል ሰጣል። 50% እድል ተናገር ሙሉ የማይረባ ድል አለቃ፣ እባክህ አለቃ፣ እየለመንኩ ነው። እባክህ አትግደለኝ። እባክህ ተለመነኝ። ከፈለክ እንደ ውሻ ስራ አስቀምጠኝ። አቶ ጓዝ በአስቸኳይ አሁን መሰብሰብ ስለምንድን ነው ጋር የኔ ሰዎች ደብድበው እኔ ለመሰብሰብ አስፈልግ